አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ የ2 ሚሊዮን ብር ቅናሽ ሊጠናቀቅ 10 ቀናትና 20 ደንበኞችን ብቻ እየጠበቅን ነው። በገርጂ ኢምፔሪያል ግንባታቸው 85% የደረሱ የተናጠል ካርታ ያላቸው ከባለ 2 እስከ ባለ 4 መኝታ ቤቶችን ባለ 2 መኝታ 115 ካሬ፣ ባለ 3 መኝታ 170 ካሬ እንዲሁም ባለ 4 መኝታ 212 ካሬ በ25% ቅድመ ክፍያ ብቻ ቀሪውን እየኖሩበት በአንድ ዓመት ከ6 ወር ውስጥ መክፈል የሚችሉበትን አከፋፈል አመቻችተን እየጠበቅኑት ነው። ምን ይሄ ብቻ ሙሉ ለሙሉ ጥንቅቅ ብለው ያለቁ የንግድ ሱቆችን ከ2 ሚሊዮን ብር ጀምሮ በ50% ቅድመ ክፍያ ብቻ በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከ20ዎቹ አንዱ ሆኖ ታዲያ ምን ይጠብቃሉ? አሁኑኑ በ0975 82 38 17 ላይ ይደውሉ። የእግዚአብሔር ሰላምታዬ ለሁላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ እስራኤል ላውንችስ ፕሪቬንቲቭ አታክ አጌንስት ኢራን ማለት ነው። እንግዲህ እስራኤል በኢራን ላይ ፕሪቬንቲቭ አታክ በሚል እርምጃ ወስዳለች ማለት ነውና ከእስራኤል ጀርባ እንግዲህ አሜሪካ አለች እንደተለመደው ማለት ነው። ዩኤስ ኤንድ እስራኤል እንግዲህ በጋራ ነው አታክ ያደረጉት ኢራንን ማለት ነውና ትራምፕ እንዳለው ከሆነ ደግሞ ሜጀር የሆነ ኮምባት ኦፕሬሽንስ ይካሄዳል። በኢራን ውስጥ ዋና ዋና የውጊያ ስራዎችን ጀምረናል፣ እያካሄድን ነው ውጊያ ብሎ መግለጫ ሰጥቷል ወጥቶ ማለት ነው ዶናልድ ትራምፕ። ስለዚህ ቦምብ ሚሳኤል ቢጣለባችሁ እንዳደነግጡ ነው፣ እያካሄድን ነው ጦርነት ብሎ ትራምፕ ተናግረዋል ማለት ነውና ይህንንም የምናደርገው ስጋቶችን ለማስወገድ ስንለው ራሱ ገዢው መንግስት ያመጣው ስጋት እንግዲህ ለዚህ ኮይንስ አብቅቶታል ያለው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ነውና የእስራኤሉም ጠቅላይ ሚኒስቴር እንግዲህ ቤንጃሚን ኔታንያሁ ያንን ያለው የኢራን ህዝብ በቃ የገዛ መንግስቱን ያፍርስ ብሎ አሳስቧል ማለት ነውና ጥቃቱን ልንሰነዝር የቻለው በኤክስቴንሽናል ትሪት ወይንም በህልውና ስጋት ምክንያት ነው ብሎ ቤንጃሚን ኔታንያሁ ተናግሯል ማለት ነውና እስራኤል እንግዲህ በቀጥታ በኢራን ዋና ከተማ በሆነችው ቴሄራን ላይ ጥቃት በመሰንዘር ጉዳት አድርሳለች። እዚያ ውስጥ ያው አያቶላ ይገኛል በሚልም ተወርቶ ነበር፣ ግን አያቶላ ኢዝ ኖት ኢን ቴሄራን ተብሏል። እንግዲህ በአሜሪካና በኢራን መካከል በዚህ በቴሄራን የኒውክሌር ፕሮግራም ላይ ባለመስማማታቸው ነው ጦርነቱ የተነሳው ነው ያሉን። ግን እውነቱ እንደዛ ነው? በመረጃና በማስረጃ እናየዋለን። እንደምታዩት የኢራን ዋና ከተማ ቴሄራን በዚህ መልኩ ፈንድታ ነበር፣ ጋይታ ነበር ማለት ነው በእስራኤል ጥቃት የተነሳ። ግን ከዚህ የሚጠቀሙት እነማን ናቸው? አማልክቶቻቸው ናቸው። እናያለን በመረጃና በማስረጃ። ዛሬ ፌብራሪ 28 አይደል እስራኤል ኢራንን ያጠቃቸው? ምን አለ በዚህ ቀን የሚለውን እናያለን። እና ኤርስፔሱን ተመልከቱት። የሚገርም ዴታ ነው። ጦርነቱ ከመጀመሩ በፊት ወይንም እስራኤልና አሜሪካ ኢራንን ከማጥቃታቸው በፊት ልክ ሚሳኤሉ ወደ ኢራን ሲወረወር ምንም በረራ የለም እንደምታዩት ማለት ነው። እና አስታውሷውን ኢንተረስቲንግ ወደ ሆነው ነገር እየገባን ስለሆነ አሁን ከጦርነቱ ጀርባ ምን እንዳለ ልናይ ስለሆነ ተውት። የሜንስትሪም ሚዲያ ሌጋሲ ሚዲያ እንትና ተኮሰች እንደዚህ ወሬውን ተውት። ምንድን ነው የተፈለገው የሚለውን እናየው። ይኸው ፌብራሪ 28 ነው ቴሄራን ላይ ጥቃት የተጀመረው። በዚህ ፌብራሪ 28 በዛሬው በቅዳሜ ዕለት በሳተርዴይ ዕለት በሳተርን ዕለት ነው እስራኤል ኢራን ላይ ወይንም ቴሄራን ውስጥ ጥቃት የሰነዘረችው። ምን አለ በዚህ ዕለት? ፕላኔታሪ ፕሬድ አለ። የፕላኔቶች አሰላለፍ ይታያል። በዚህ ዕለተ ቀን ነው እስራኤል የኢራን ዋና ከተማ ቴሄራን ላይ የተኮሰችው ጦርነት የተጀመረው። በኋላ ላይም ታዩታላችሁ ኢራንም ካውንተር አታክ አድርጋለች ማለት ነው። ዩሲ በአማልክቶቻቸው ቀን በነሳተርን ቀን በነሳተርዳይ ቀን ለነሱ ደም መፍሰስ አለበታ። የተወሰነ ሰው ደም ፈሷል ገና ካሁኑ። በነሱ ዕለት ቀን ነው እንዲህ ያለ የሶስተኛ የዓለም ጦርነትን የሚቀሰቅስ ጦርነት የሚከፈተው የሚቀሰቀሰው ማለት ነው። ምክንያቱም እነሱ ጋር ሁሉም ነገር በቀመር ስለሚከናወን ማለት ነውና ከፌብራሪ 28 እስከ ማርች 1 ድረስ ይሄ ፕላኔታሪ ፕሬድ ይታያል። እነ ሳተርንን እነ
ቪነስ፣ ጁፒተር፣ ሜርኩሪ ምናምን በቃ በኔክድ አያችሁ ማየት ትችላላችሁ። እነ ዩራነስን ግን በቴሌስኮፕስ ነው ማየት የሚቻለው ተብሏል ማለት ነው። እና መች የዴይ 7 ቤተሰቦች ታውቃላችሁ አይደል እንዴ? ብለድ ሙን ሲመጣ፣ ፉል ሙን ሲመጣ፣ ብላክ ሙን ሲመጣ እንዲሁም ደግሞ እነ ሳተርን በሚታዩበት ወቅት የደም መስዋዕት ብለድ ሳክሪፋይስ፣ ሁማን ሳክሪፋይስ ሊሆን ይችላል። ጦርነት ሊቀሰቀስ ይችላል ብዬ ሁልጊዜ አወራለሁና ቀኖቻቸውን እንግዲህ በጣዖቶች ነው የሰየሙት ምዕራባውያን። ወሮቻቸውንም የሰየሙት በጎደስና በጎደሰሶቻቸው አማካኝነት ነው ማለት ነው። እና ጦርነቱ የተቀሰቀሰበት ወቅት ወሳኝ ወቅት ነው፣ ሪቹዋል እንደሆነ ማወቅ አለባችሁ ማለት ነው። እና ኢራን እንግዲህ አጸፋዊ ምላሽ መልሳለች። ባህሬን፣ ዱባይ፣ ሪያድ በቃ ሚድል ኢስቱ አካባቢ ከፍተኛ ኤክስፕሎዥንስ ተሰምቷል ማለት ነው። የአሜሪካ የጦር ቤዝ ናቸው ብላ ያሰበቻቸውን ቦታዎች መታለች ማለት ነው ኢራን። እና ጦርነቱ ገና ከመጀመሩ እየሰፋና እየተስፋፋ ነው እየሄደ ያለው ማለት ነው። እና ኢራን እንግዲህ በባህሬን የሚገኘውን የአሜሪካ ኔቫል ቤዝ የባህር ኃይል በዚህ መልኩ ሂት አድርገዋለች፣ መጥተዋለች ማለት ነው። ያ አላህ ያ አላህ። እና ጦርነቱ እየተስፋፋ መልኩን እየቀየረ ነው ያለው ማለት ነው። የአሜሪካ ኤምባሲ በኳታር ያለውም እንግዲህ ወደ ሸልተር ወደ መጠለያ እንዲገቡ ዜጎቹ አሳውቋል። የእንግሊዝ መንግስትን በተመሳሳይ ማለት ነው። እና በጣም የሚገርመው ነገር ምንድን ነው? የኢራንያን ስቴት ሚዲያ ፕሌይንግ ዋር ሚውዚክ ኤንድ ሾዊንግ ሚሳይልስ ቢንግ ፋየር ራይት ነው ማለት ነው። በምታዩት መልኩ የኢራን ብሔራዊ ቴሌቪዥን ጣቢያ ሚሳይል ሲተኮስ ምናምን የሚያሳይ የጦርነት ዘፈን ለቀው በዚህ በምታዩት መንገድ መልኩ ህዝብ እየቀሰቀሱ ነው ያሉት ማለት ነው። እስቲ ሰምተነው እንመለስ። የሚገርም ነው እንግዲህ እስራኤልና አሜሪካ ያው አንድ ናቸው። የተለያዩ ሀገራት ቢሆኑም ዓለማችን እየዘወረች ያለችው በእርግጥ እስራኤል ነች። ጂውሾቹ አይሁዶቹ ናቸው፣ ዛዮኒስቶቹ ናቸው። ከኢራን ጋር ጦርነት ውስጥ እንደገቡ ደግሞ ደጋግመው ያሳዩን ነበር። አሁን ላይ ደግሞ በሰፊው ሰፋ ባለ መንገድ መልኩ አሜሪካን በግልጽ ባሰለፈ መንገድ መልኩ ጦርነት ውስጥ እንደገቡ እየነገሩን ነው ማለት ነው። እና ከዚህ ጦርነት የሚጠቀመው ማን ነው? ምንስ ነው ሊያመጡ ያሰቡት? ምንስ ታቅዶልናል የሚለው ሌላኛው ወሳኝ ነገር ነው። እንግዲህ ጦርነቱን በአማልክቶቻቸው ዕለተ ቀን ከፍተውታል። ፕላኔቶች በሚሰለፉበት ቀን ያው እነሱ ፕላኔቱ አሏቸው እንጂ ስታርስ እንደሆኑ ተነጋግረናል፣ ኮከብ እንደሆኑ ማለት ነው። እና ሚድል ኢስቱስ ኬዎስ ውስጥ ለምን እንዲገባ ተፈለገ የሚለውም መታየት አለበት። ይኸውላችሁ በዚህ ጦርነት መሃል ከዚህ በፊትም ነግሬያቸዋለሁ። ዶም ኦፍ ደ ሮክ አላስካ ሞስክ መፍረስ አለበት በእነሱ አስተሳሰብ ማለት ነው። ከጦርነቱ የሚያተርፉትም ትልቁ ትርፋቸው ይሄ ነው። ካንተር ቴምፕል ቢ ቢልድ ዊዛውት ዲስትሮይንግ ዶም ኦፍ ደ ሮክ? ጥያቄ ምልክት ለጠይቃቸው። አይሆንም። ውስጥ ለውስጥ እየሰሩት ነው፣ ግን ይሄ ዶም ኦፍ ደ ሮክ አላስካ ሞስክ መፍረስ አለበት። ስለዚህ ኢራን ስተኩስ እስራኤል ላይ ሊመቱት ይችላሉ። ከዛ ተመታ፣ ፈረሰ የሚል ዜና ትሰማላችሁ። ከዛ ይሰሩታል ደሰር ቴምፕልም ማለት ነው። አስታውሱኝ የዛን ወቅት ማለት ነው። ፊት ለፊት አይደል አላስካ ሞስክ ፊት ለፊት እኮ ነው እነሱ ልምምድ የሚያደርጉት፣ የሬድ ሄፈሮችን ልምምድ ማለት ነው። እዛው አላስካ ሞስክ ፊት ለፊት የሚገርም እኮ ነው። ስለዚህ ያ መስጂድ መመታት አለበት። በዚህ ጦርነት ውስጥ ደም ያፈሳሉ፣ መስጂዱንም ሊያፈርሱት ይችላሉ። ከዛ ደሰር ቴምፕል ለመገንባት ማለት ነው። ከዛም ደግሞ በኋላ ላይ ታዩታላችሁ እና አልበርት ፓይክ ምን እንዳሉ ማንና ማንን አጋጭተው ኮንከርድ ማድረግ የሚፈልጉትን ኮንከር እንደሚያደርጉ ዲቫይድ ኤንድ ኮንከር ስለሆነ አጀንዳው ማለት ነው። ያዙልኝ እንግዲህ አረለ ኦርደር አውት ኦፍ ኪዮስ ፕሮብሌም ሪያክሽን ሶሉሽን። በዚህ ውስጥ አንድ ያለ መንግስት እንደሚመጣም ታያላችሁ። ሰላምና ደህንነት ነው ሲል ትራምፕ ደግሞ ባለፉት ወራት ጥቂት ወራት ላይ አይ ከፍተኛ ዲስትራክሽን ይመጣባቸዋል ስላችሁ ነበር። መጥቷል አሁን። ስለዚህ በደንብ ከኔ ጋር ሆኑ። ከዚህ በፊት ታስታውሳላችሁ የትራምፕን አሳሲኔሽን ፕላን ፕሪዲክት ያደረገው ሰውዬ መነጋገሪያ ሆኖ እንደነበር ያን ፌክ አሳሲኔሽን ማለት ነው። ከዛን አንድ ወቅት ላይ በራሱ ዩቲዩብ ላይ ደሰር ቴምፕል ኢዝ ከሚንግ በሚል ርዕስ ተጠቅሞ የሚገርም መልእክት ኢንተረስቲንግ የሆነ ነገር አስተላልፎ ነበር። ፓርት ኦፍ ቢግ ክለብ ስለሆነ ፕላን እንዳቸው ልክ እንደነ ደ ሲምፕሰንስ
በሲትኮም ላይ እንደሚያስተላልፉት ቀድመው በሌሎች ፊልሞቻቸው ላይ እንደሚናገሩት ይሄም ሰው ቀድሞ ተናግሮ ነበርና ምን ብሎ እንደነበር ሰምተን እንመለስ። Lord, I'll tell you all this. When I was praying, the Lord showed me that the Temple Mount, the third temple in Jerusalem, is about to get rebuilt. Is about to be built, not rebuilt, but be built. The third temple is about to be built. And the Lord showed me that Trump will have a major part in bringing forth the peace accord with Saudi Arabia and these other nations, and that we will see the third temple be built in a short amount of time. I'm not going to tell you when, but I'm telling you it's coming. And so get ready, because we're seeing something that has to happen so that the Lord Jesus Christ is coming back. ስለዚህ ሰውዬ እንደሚለው ፈጣሪ ጸሎት ሲያደርግ ያሳየው ምንድነው? ሪቢልድ ሆኖ ሳይሆን ቢልድ ሆኖ ነው ያሳየው ማለት ነውና ሜጀር ፓርቱ የሚወስደው ደግሞ ትራምፕ ነው። ገባቸው አይደል? ሚድል ኢስቱ ላይ ሰላም በማምጣት አብርሃሚክ አኮርድ እንደሚሳካ እነ ሳውዲ አረቢያም እንደሚገቡበት ብዙ ነገር ይላል። ያን ተፈጽሞ አየን። አሁን የቀረው ለሰር ቴምፕሉ ተገንብቶ ማየት ብቻ ነው ማለት ነው። ውስጥ ለውስጥ የገነቡት ማስተር ፕላን እንዳወጡ ተነጋግረናል፣ አይተናል። ሬድ ሄፈሮቹን የተለማመዱባቸው እንደሆነ አንዳንድ ዲስኳሊፋይድ የሆኑ ሬድ ሄፈሮች ላይ ከፍተኛ ሪቹዋሊስቲክ የሆነ ልምምድ ሲያደርጉ እንደነበረም በመረጃና በማስረጃ አይተናል። የቀረው አርክ ኦፍ ኮቨናንት ነው። የኢትዮጵያ ውስጥ እንዳለ አውቀዋል። ሲአይኤም በቅርቡ ነግሮናል። እንግዲህ እየፈለጉት ነው። በጦርነት እያረጉ እያፈናቀሉ፣ ገዳማትን እያፈረሱ፣ አባቶችን እያሳደዱ እየገደሉ፣ ብዙ ጥፋት እያመጡ ጦርነት እየቀሰቀሱ ሪሰርቸራቸውን ልከው አርኪኦሎጂስቶቻቸውን ልከው ብዙ ነገር እያደረጉ እየበረበሩ ነው ያሉት። ያገኙታል አያገኙትም ሌላ ነገር እንዳለው ነው። ግን የትራምፕ ማሪላጎ ሆም ውስጥ ደግሞ ሬፕሊካው አለ። ያንን ወስደው ሊሰሩት ይችላሉ። ሁኖስ አይታወቅም። ጊዜው ከማለቁ አንጻር ማለት ነው። የሚጠብቁ አይመስለኝም። የምሬን ነው የምላችሁና በጣም የሚገርም ጊዜ ላይ ነው የደረሰው። ስለዚህ ጦርነት ሳይቀሰቀስ ሐሳዊ መሲህ አይመጣም። ሚድል ኢስቱ ኬዎስ ውስጥ ሳይገባ፣ ውጥንቅጥ ውስጥ ሳይገባ፣ ክራይሲስ ውስጥ ሳይገባ አይመጣም። ሰላም ከሆነማ ለምን ይመጣል? ጦርነት ሲመጣ፣ ረብሻ ሲመጣ፣ ደም መፋሰስ ሲመጣ፣ ህዝብ ሲጨነቅ እኔ ነኝ ማረጋጋው፣ እኔ ነኝ ሰላምና ደህንነት አምጪ ብሎ ነው የሚመጣው አይደል? እንዴ አሁን እነሱ የሱን ሰብሊሚናል ሜሴጅ እየነገሩ ነበር። ሰላምና ደህንነት ነው እያሉ ነው ትራምፕ። ከዛ ይኸው ኬዎስ መጣ፣ ዲስትራክሽን መጣ አይደል እንዴ? አሁን ደግሞ ሚድል ኢስቱን የጦር ቀጠና ሲያደርጉት ይመጣል እንደማለት ነው። ተረዳችሁኝ አይደል? ያንን ነው ማወቅ ያለባችሁት ወንድሞች። እያንዳንዱ ነገር በምክንያት ነው እየተፈጸመና እየሆነ ያለው ማለት ነው። እና የጦርነት ስቴጅ ዲስክሪፕትም እንደሆነ ደግሞ ማየት አለብን። ጦርነቱ በማንና በማን መካከል እንደሚለኮስ ለነሱም እንደሚጠቅማቸው ማለት ነው። አልበርት ፓይክ በፍሪሜሰነሪ የመጨረሻው ዲግሪ ያለው ወይንም 33ኛው ዲግሪ ላይ የደረሰው ሰው የኦርደር አውት ኦፍ ኬዎስ የፕሮብሌም ሪያክሽን ሶሉሽን ጠማቂ ምን ብሎ አልመሰላችሁ? the third world war ሶስተኛ ዓለም ጦርነት የሚደረገው በዛዮኒስቶችና በኢስላሚክ መሪዎች መካከል ነው። ዩሲ በጣም የሚገርም ነው። በጽዮናውያንና በሙስሊም መሪዎች ወይንም በሙስሊሞች መካከል ነው። ይሄ ማለት ልክ የሆነ በክርስቲያኖችና በሙስሊሞች መካከል እንዲመስል የሚደረግ ነው። ታዲያኛ በዛ ውስጥ ደም እናፈሳለን፣ እንጠቀማለን፣ ማድረግ ያለብንን ነገር እናደርጋለን። ዲቫይድ ኤንድ ካንከር ወይንም ዲቫይድ ኤንድ ሩል የሚለውን ነገር እናስኬዳለን፣ ማምጣት የምንፈልገውንም ነገር እናመጣለን ብሎ ተናግሮ ነበር። ይሄ ፍሪሜሰነሪ ሰው ማለት ነው። ዩሲ ከዚህ ጀርባ ፍሪሜሰኖች ኢሉሚናሪዎች ነው ያሉት ብዬ ሁሌ ስነግራችሁ ብሊቭ ሚ እህት ወንድሞቼ፣ ማመንም ስላለባችሁ የሚታመንም ነገር ነው ማመጣው በመረጃና በማስረጃ። እንዴ የአይራን ፓርላመንት እህት ወንድሞቼ ሼፑን ይዩት፣ ቅርጹን ይዩት። በፒራሚድ ነው የተሰራው። እዚህ ውስጥ ነው የሚሰበሰቡት፣ እዚህ ውስጥ ነው የሚቀምሩት፣ እዚህ ውስጥ ነው ስለ ፖለቲካ የሚወያዩት። ፒራሚድ ውስጥ ነው። ሌላ ኢንተረስቲንግ የሆነ ነገር ልጨምርላችሁ። ዊንዶ ወይንም መስኮቶቹ 33 ናቸው። ቁጠሩት። በፒራሚድ ሼፕ ነው የተሰራው። መስኮቶቹ ደግሞ 33 ናቸው። ውስጡ ደግሞ ኢንሳይዱ ደግሞ እንደምታዩት ትልቅ ፒራሚድ ይታያል ማለት ነው። ዩሲ ለዚህ ነው እስራኤልም ሆነ ኢራንም አሜሪካም ለዲያብሎስ ነው የሚሰሩት የምላችሁ። እየሆነ ያለው ማየት አለባችሁ። እግዚአብሔር አይኖቻችሁን እንዲከፍት
ጸልዩ። እንዲህ ያሉ መርሃ ግብሮችን ተከታተሉ። ጦርነት ሲነሳ ተኩሰች፣ አጠቃች፣ እኔ ለአይራን ነኝ፣ እኔ ለእስራኤል ነኝ አትበሉ። ነገርኳቸው። አጀንዳው ዲቫይድ ኤንድ ካንከር፣ ከፋፍለ ግዛው ነው። ታዲያ አይራን ብቻ አይደለችም በዲያብሎስ ሲምቦሎች ያጌጠችው። የእስራኤል ሱፕሪም ኮርትም ጫፉ ይታያቸዋል፣ ፒራሚድ ነው እና አናቱ ላይም ኦል ሲንግ አይ አለ ማለት ነው። ሁሉን የሚያየው አይን፣ አይ ኦፍ ፕሮቪደንስ፣ ብርሃን ሰጪው፣ አይ ኦፍ ራ፣ አይ ኦፍ ሆረስ የሚሉት ማለት ነው። እና ሲምቦልና ሳይኖች ዓለምን ሩል እንደሚያደርጉ ከዚህ በፊት ተነጋግረናል። እና የሉቃስ ወንጌል ምዕራፍ 21 ከቁጥር 20 ራሱ ምን ይላል? ኢየሩሳሌም ግን በጭፍራ ተከባ ስታዩ በዚያን ጊዜ ጥፋቷ እንደቀረበ እወቁ ይላል። ዩሲ እና በጣም በጣም አደገኛ ታይም ላይ ነው ያለ ነው። ሚድል ኢስቱ ላይ ያላችሁት ወንድሞቼ እግዚአብሔር ይርዳችሁ። እግዚአብሔር ከእናንተ ጋር ይሁን። በጦርነትም እየተሰቃዩ ያሉት ወንድሞች ሰላሙን ያምጣላቸው። ከጦርነት እንግዲህ የሚያተርፈው የዲያብሎስ መንግስት ነው። ዲያብሎስ ነው ደም የሚጠጣው። አይዶልሶቹ፣ ጣዖቶቹ፣ ዲያቴዎቹ ናቸው ከዚህ ጦርነት የሚያተርፉት የሚጠቀሙት ማለት ነው ወንድሞች። ያንን ማወቅ መቻል አለባችሁ። እኛንም ይመለከተናል። በኋላ ላይ ጎግ ኤንድ ሜጎግ ጦርነትም ሆኖ ሊቀየር ይችላል። ባይዘዌ ማለት ነው የምንመጣበት የምናየው ይሆናል። ሚድል ኢስቱ ላይ ከባድ ኬዎስ ስለሚፈጠር ይመለከተናል። ሚሳይሎቹ ላይ ተሳስተው ወደኛ ሊመጡ ይችላሉ ማለት ነው። ገባችሁ አይደለ? እና ስላችሁ ስነግራችሁ የነበረው ነው እየሆነ ያለው። መጽሐፍ ቅዱሱ ሲነግራችሁና ሲላችሁ የነበረው ነው እየሆነ ያለው። አንደኛ ወደ ተሰሎንቄ ሰዎች ምዕራፍ 5 ከቁጥር 3 ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ ርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም። ትራምፕ ሚድል ኢስቱ ላይ ጋዛ ላይ ቦርድ ኦፍ ፒስ ምናምን እያለ ሰላምና ደህንነት አምጪ ነኝ፣ ዩኒፋየር አድራጊ ነኝ፣ ቾይዘን ዋን ነኝ፣ የተቀባው ነኝ፣ ኪንግ ነኝ ምናምን ያለ ዕለት ከባድ ጥፋት፣ ዲስትራክሽን፣ ኬዎስ እንደሚመጣ ተነጋግረን ነበርና ያን አሁን ባይዘው ሀፕን ሆኖ እያየን ያለን። አሁንም ሌሎች ሀገራቶች ሊገቡበት ይችላሉ። ደግሞ ትንሽ ጋፕ ሰጥተው ጦርነቱን ትንሽ እናረጋገው ብለውም እንደገና ሊጀምሩትም ይችላሉ። ፕላንዳቸው ምን እንደሆነ ስለማናቅ ሊቀያየሩት ስለሚችሉ ገስ ማድረግ ነው እንጂ ልንችል የምንችለው ግን የነሱ የውስጥ ሰዎች እንግዲህ አንዳንድ ነገር ሲነግሩን ከዛ ላይ ተነስተን እንተነተናለን እና ያለን ሪሰርች ያደረግነውንም አገላብጠን ውጤቱ ይሄ ሊሆን እንደሚችል እንገምታለን። የወደፊቱንም ማለት ነው ከእግዚአብሔር ጋር እግዚአብሔር ስለሆነ በእኔ ውስጥ እየሰራ ያለው ቅድስት ድንግል ማርያም ልጅ ክብሩን እርሱ ይውሰድ። ከጦርነት አማልክቶች ነው የሚጠቀሙት። ከጦርነት የሚወለደው አዲስ ስርዓት ነው። ጦርነቱንም የጀመሩት በአማልክቶቻቸው ቀን ነው። ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሁላችንን የሚጠብቀን ይሰውረን። ሰላም ለእናንተ ይሁን። አበቃን።